በዚያ አጋጣሚ በእያንዳንዳችን ቤት ውስጥ ያለ ችግር ጠቅሼ ልለፍ። ሁላችንም ቤት ማለት ነው ቲቪ አለ አይደል? ቲቪ ያለበት ቤት አለ? እኔ ቤት የለም አልহামዱሊላህ። አው ቲቪ ቢቻል እንግዲህ ይሄን ጉዳይ አልገባበት ወዚሩል ኻሪጂ ጋር ተነጋግራችሁ የምታረጉት ጉዳይ ስለሆነ ይሄንን ያመለክት የውስጥ ጉዳይ ሚኒስቴሮች ስላሉ መጀመሪያው ጉዳይ እነሱ ጋር ደርሶ ነው እልባት ሊያገኝ የሚችለው። እኔ እዛ ጉዳይ ውስጥ አልገባም። ኋላ ደግሞ በዚህ ጋር አብጣችሁ በዚህ ጋር ተፈልጣችሁ መጣችሁ ኢማንን እንድትሞላ አልፈልግም። እዛ ጉዳይ ውስጥም አልገባም። አላያል ቲቪ የሚባለው ነገር ብዙ ጣጣ አለው። ግን በእያንዳንዱ ቲቪ ማስቀመጫችን ብዙ ጊዜ መጽሐፎች ማስቀመጫ አሉ አይደል እንዴ? ብዙ ጊዜ ሙስሊም ቤቶች ሄዳችሁ በምትዘይሩበት ሰዓት ባለማወቅ ወይንም በመርሳት ሊሆን ይችላል ወይንም በመዘናጋት ሊሆን ይችላል በቁርአን በቲቪ ማስቀመጫ ስር ቁርአን ተቀምጦ ታገኛላችሁ። ቲቪው ደግሞ ይከፈትና ወይ ሙቪ ነው የሚከፈተው ወይ ዜና ነው የሚከፈተው ወይ ደግሞ ሌላ ነገር ሊከፈት ይችላል። ያ የተከፈተው ቲቪ የሚያስተላልፈው ጸጉራቸውን የለቀቁ ሴቶች ወይንም አግባብ ያሌለው አለባበስ የሚለብሱ ሌላ ነገር ኸምር ማስታወቂያ፣ ቁማር ማስታወቂያ ያ ሁላ ማለት ነው እየተላለፈ የአላህ Subhanahu Wa Ta'ala ቃል እዛ ስር ነው ያለው። ይሄ ወይ ተዘናግተን ነው ወይ ረስተን ነው ወይ ችላ በማለት የምናረገው ነገር ነው። ስለዚህ እያንዳንዳችን ዛሬ ወደ ቤታችን በምንመለስበት ሰዓት ቁርአን ከቲቪ ስር ተቀምጦ ያገኘነው እንደሆን ወላሂ አውጥተን ለሚገባው ቦታ ልናስቀምጠው ይገባል። አላህ ስለ ቁርአን ሲናገር ስለ ታላቅነቱ ሲናገር ምን ይላል? لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله عدل لندي تراروش مالنو ميكتكتوبت لن يندس ستن لسو بسريال تراروش بسد مشكم أما يجلد تلك يا الله سبحانه وتعالى قالنا جن چلا بمالت أني سبحان الله عندان دي قرمينيا ወይ ካልሆኑ መጽሐፎች ጋር ቁርአን የሆነ ቦታ እናገኘዋለን ወይ ደግሞ በቁርአን ላይ ሌሎች ማለት ነው መጽሐፎችን ደርድረን ማለት ነው እናስቀምጣለን። ይሄ ሁላ ለቁርአን የሚገባው ክብር አይደለም። ለዛ ነው ኢማሙ በይሐቂ ረህመቱላህ ዐለይሂ ሹዕብ الإيمان በሚባለው ኪታባቸው ውስጥ ቁርአን ያኒ ለቁርአን ለምን መሰጠት ያለባቸውን አዳቦችን 1 2 3 ብሎ ሲቆጥሩ ምንድነው ያሉት? ألا يحمل على المصحف كتاب آخر ولا ثوب ولا شيء إلا أن يكون مصحفان فيوضع أحدهما فوق الآخر فيجوز. البيهقي رحمة الله عليه سماچاو أحمد حسين علي ይባላሉ። ትልቅ ዓሊም ናቸው። በተለይ በሻፊዒያዎች ዘንድ ማለት ነው ትልቅ ክብር ያላቸው አንቱ የሚባሉ አንጋፋ ዓሊም ናቸው። ማውሂቅ ረህመቱላህ አልኩራሳኒ አረብ አይደሉም የፐርሺያ ሰው ናቸው። እና ምን ይላሉ? አንድ ለቁርአን መሰጠት ካለበት አዳብ ብለው ሲቆጥሩ ألا يحمل على المصحف كتاب آخر بقرآن لا مالنا ليلا قرآن على مجان على مسكمتنا عند ولا ثوب على اللم ليلا مالنا مصحف لبس على مسكمت ولا شيء وينم كنزي وجه ያሉ ነገሮችን على ማስቀመጥ ነው ለቁርአን መሰጠት ያለበት አዳብ ይሉና ነገር ግን ሁለት ማለት ነው ሙሳፎች ቁርአኖች አንድ ላይ ያሉ እንደሆን አንዱም በአንዱ ላይ ማስቀመጡ ችግር የለው።